በውሃና ፍሳሽ በኩል በተለይ መጠጥ ውሃ ዘንድሮ 60,000 ሜትር ኩብ በቀን ለመጨመር የተሰራው ስራ ውጤታማ ነው። በትክክል በዚህ ዓመት የናል ሜትር ኩብ ውሃ መጨመር እንደምንችል ተጨባጭ ስራዎች በዚህ 6 ወር ውስጥ ተሰርተዋል። በዚህ ልክም የውሃ ጭማሬ ይኖረናል። በፍሳሽ ማጣሪያ በኩል ወደ 8 የሚሆኑ የፍሳሽ ማጣሪያዎች አንደር ኮንስትራክሽን ናቸው። 7ቱ በወንዞች ዳርቻዎች ላይ ብክለትን ለመከላከል እየሰራን ያለናቸው ናቸው። አሁን የኤሌክትሮ ሜካኒካል ስራ ካልሆነ በስተቀር ሲቪል ስራዎች ተጠናቀዋል። ትልቁ የፍሳሽ ማጣሪያ ደግሞ ከዓለም ባንክ ጋር ሆነን ከዛ በተገኘ ፋይናንስ እየተሰራ ያለው አውሳ ራሱ እያሰራ ያለው ነው። በዛም በኩል ስራዎች ላይ ትኩረት አድርጎ በመስሪያ ቤቱ ችግሮችን በፍጥነት በመቅረፍና ተገቢውን ዲሊቨሪ በተገቢው ሰዓትና ፍጥነት ጥራት በመስራት በኩል ምንኮራበት መስሪያ ቤት እየሆነ መጥቷል ማለት ነው። በተለይ የፍሳሽ መስመር ዝርጋታ አዲስ አበባ ላይ ቤዚክ የሆነ ብሬክ ስሩ የሚባል ልትኮሩበት የሚገባ የከተማው የፍሳሽ ስርዓት ኔትወርኩ ተጠንቶ በዛ መሰረት ነው እየተሰራ ያለው። የፍሳሽ ስርዓት ላይ ነው አዲስ አበባ ትልቁን የከተሜነት መመዘኛዎች ማታሟላ የነበረው። ፍለፊት በመናየው ቆሻሻ ብቻ አልነበረም። የፍሳሽ አወጋገር ስርዓታችን አሳፋሪ ነበር፣ በጣም አሳፋሪ። ወደ ወንዝ የሚለቀቅበት በየቦታው ብክለት የሚፈጠርበት የፍሳሽ ማጣሪያ ያልነበረበት ከተማ። በለውጡ ዋዜማ ላይ ያለቀው አንድ ያቃቂ የፍሳሽ ማጣሪያ የነበረን ነው። ዛሬ 43 ደርሰናል። ከዛ አንፃር የተሰሩ ስራዎች ከተማዋን ለነዋሪው ምቹ ማድረግ፣ ንጹህ ጽዱ፣ አረንጓዴ ማድረግ የምንለው አንዱ ፍሳሽ ላይ በሰራነው ስራ የፍሳሽ አወጋገር ስርዓት ላይ እያመጣን ባለነው ለውጥ ነው የሚመዘነው ማለት ነው።